ይሄ ፈለገ ይሄ መዝሙር ሁሌ ስትሰማ ይሄንን እዚህ ጋር ያለውን ሁሉንም የተዋህዶ ልጅ አስባ እዚህ 6000 ሰውን ላንተ እንደጋበዘህ ቁጠራው መዝሙር እሺ ፈለገ እነሱም ተከሰው በበላይ ሸፋኝ ከቶ እንዳንተ ማነው በበላይ ሸፋኝ ከቶ እንዳንተ ማነው ሳልፈጽመው ኃጢአት የለም ያውቀው ነግሮት ጀመረ እንዳላዋቂ ሰው ወድቀው ተማጸኑት በሞት መታ መስሏቸው ሞኝነት የፍቅሩ ዝምታ መስሏቸው ሞኝነት የፍቅሩ ዝምታ የሉም ከሳሾቼ ይሄ ስፒከር ራሱ እዚህ ጋር የሚንጫጩት ሰዎች ይመስል ተቋረጠ ደግሞ እዚህ የሚቆረጥ ነገር እንዳትልኪልኝ መሲ በኋላ ይሄን ለፊስል ከሳሾቼ እነሱም ተከሰው በበላይ ሸፋኝ ከቶ እንዳንተ ማነው በበላይ ሸፋኝ ከቶ እንዳንተ ማነው ተጋድሎ ምሰሶ አይናቸው እኔን ጉድፍ ማየት እንዴት ተቻላቸው በፈረዱበት ፍርድ እነሱ ወደቁ በእኔ ላይ ለመፍረድ ከቶ መች ጸደቁ በእኔ ላይ በመፍረድ ከቶ መች ጸደቁ የሉም ከሳሾቼ እነሱም ተከሰው የሉም ከሳሾቼ እነሱም ተከሰው በበላይ ሸፋኝ ከቶ እንዳንተ ማነው በበላይ ሸፋኝ ከቶ እንዳንተ ማነው በሰፈረው መጠን ከሳሽ ይሰፈራል ከቁጣው እሳት ፊት መች ማምለጥ ይቻላል የሁላችን ዋጋ እጁ ላይ እያለን በመንግሥቱ ስልጣን ማን ፈራጅ ያደረገን በመንግሥቱ ስልጣን ማን ፈራጅ ያደረገን የሉም ከሳሾቼ እነሱም ተከሰው የሉም ከሳሾቼ እነሱም ተከሰው
ገመናዬ ሸፋኝ ከቶ እንዳንተ ማነው? ገመናዬ ሸፋኝ ከቶ እንዳንተ ማነው? መዝገቡ በእጁ ነው አይመረመርም። ኃጢአቴን እንዲያውቀው ነጋሪ አይፈልግም። ከሳሾች መኑ ጌታዬ ምሮኛል። እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? የሉም ከሳሾቼ እነሱም ተከሰው፣ የሉም ከሳሾቼ እነሱም ተከሰው። ገመናዬ ሸፋኝ ከቶ እንዳንተ ማነው? ገመናዬ ሸፋኝ ከቶ እንዳንተ ማነው? ፈለገ ይሄ መዝሙር ሁሌ ስታዳምጠው ሁሌ እንደውም ቤትህን ስትከፍት ይሄ መዝሙር ጋብዘ፣ ጠላቶችህን ይሄ መዝሙር ጋብዛቸው እና ባርኮት ፎሎ አድርጓቸው እና እንደዚህ አይነት እሳት ወጣቶች ሲመጡ ወደፊት እንዲሄዱ በዩቱብ ሲመጡ በቲክቶክ ሲመጡ አበረታታቸው። እሺ፣ ስለዚህ ይሄ ፎሎ ቻሌንጅ ይቀጥላል። አሁን መማር ቤት ነው፣ ነገ እኔ ቤት አለ እየቀጠለ ፈለገ ሁሉም የተዋህዶ ልጅ ቤት ይዞራል፣ ቤት ታጋ ይገባል፣ ሁላችንም ጋር ይመጣል። እነ ባርኮትን መጥተዋል። አሁን ባርኮትን እኔ ዛሬ ነው ያየሁትኝ። እንደዚህ በቃ ወጣት የሆናችሁ የተዋህዶ ልጆች ወደፊት ነው። እኛ አለን ቲክቶክ ላይ እኛ አለን፣ የቀድሞ ታጋዮች አለን እንደሚባለው ኑ ወደፊት። እኛ በፎሎ ዩቱብ ላይም ስትመጡ ሰፖርት እናረጋችኋለን። ሰፖርት ማድረግ ባለብን ቦታ ሁሉ ሰፖርት እናረጋችኋለን። ስለዚህ እናንተ ወደፊት ነው በቃ ባላችሁ ሰዓት እኛን አሁን እኛ መዝሙር ከሰማን ስንት ዓመት የሆነ ሰዎች መዝሙር እንድንሰማ ያደረጉን እነፈለገ ናቸው። 5 ዓመት 6 ዓመት መዝሙር እንኳን ሰምተን ማተባችን እንኳን አንገታችን ላይ እንድናስቀምጥ ያደረጉ። ስለዚህ ሁላችንም በሃይማኖታችን አንደራደርም። ወንድሞቻችን ቀጭ አላቸው። ቀጮች ደግሞ አባቶቻቸው ናቸው። ቤተክርስቲያን ውስጥ ነው የሚቀጡት ወንድሞቻችን። በደቦ ፍርድ ቲክታክ ላይ መጣችሁ ወንድሞቻችንን ስትነኩ መጀመሪያ ቅድም እንዳልናችሁ እኛን ስትነኩ ተራ ወታደሮቹን ስትነኩ ነው ጀነራሎቹ ጋር የምትደርሱት። ስለዚህ ይሄ በጣም በትንሹ ነው ያሳየናችሁ። በጣም ይቀጥላል ይሄ ነገር፣ አንፋታችሁም እስከ መጨረሻው ድረስ። ስለዚህ ፈለገዬ ጎንበስ ሊያረገ የመጣን አጋንንት ቅዱስ ሚካኤል አባት መልሱላ። ስለዚህ እንወድሃለን፣ እናከብራለን፣ ሁሌ ከጎንህ ነን። ታበቃ እዚህ በጣም ነው የማመሰግነው። በዚህ አጋጣሚ ዮኒ እዚህ ጋር ያለው አካውንት ዮኒ በጣም እኔ በጣም በዚህ አጋጣሚ ስላየው በጣም ደስ ብሎኛል። በጣም የልጅነት ወዳጄ ነው። ከዚህ በፊት ስነግራችሁ ነበር የስፖርት ዓለም ላይ ነበር የነበርኩት እና ሯጮች ነበርን ከዮኒ ጋር እና አይዞ ብዙ ነገር አልናገርም፣ ግን ያው ትንሿ ለሚስጥራችን ስናገር ለምሳሌ እኔ እና እሱ በቁም ነገር ቡሌ እየበላን ያደግነው እና በጣም እኔ በዚህ አጋጣሚ ደስ ብሎኛል ዮኒ ስላየሁህ። ረጅም ጊዜ ሆኖናል ከተያየን፣ አብረን በስፖርቱ ዓለም በጣም ብዙ አሳልፈናል። በጣም ጎበዝ ስፖርተኛ